ሰላም ጤና ይስጥልኝ ውድ የቢዩቲ ዊዝ ሚጣ ቤተሰቦች፣ ዛሬ የምንነጋገረው ስለ አንድ ተራ መጠጥ አይደለም። ዛሬ የምንነጋገረው ራሳችንን መልሰን ስለምንቆጣጠርበት፣ በራስ መተማመናችንን ስለምንገነባበትና ሰውነታችንን ከውስጥ ወደ ውጪ ስለምናጸዳበት ታላቁ ጉዞ ነው። ብዙዎቻችን ጠዋት ከመኝታችን ስንነሳ መስታወት ፊት ቆመን የምናየው ምስል ምቾት ሊነሳን ይችላል። የሆድ አካባቢ ስብ ወይም ደግሞ ቦርጭ ዝም ብሎ የሚመጣ ስጋ አይደለም። እሱ የድካማችን፣ የጭንቀታችን፣ የምንመገባቸው ምግቦችና አንዳንዴም የሆርሞን መዛባት ውጤቶች ናቸው። ለምንድን ነው ይሄ የሆነው ብለንም ራሳችንን እንጠይቃለን። ለምንስ ነው የምንወዳቸው ልብሶች የማይመጥኑ? ዛሬ በዚህ ቪዲዮ ውስጥ እነዚህን ጥያቄዎች በዝርዝር እንመልሳለን። በቤታችን ውስጥ የሚገኙትንም ተፈጥሯዊ ሀብቶች በመጠቀም ያለ ከባድ ስቃይና ያለ ረሃብ እንዴት ሰውነታችንን ወደ ቀድሞ ቅርጹ መመለስ እንደምንችልም ደረጃ በደረጃ እናያለን። ይሄ ጉዞ ለ7 ቀን ብቻ የሚደረግ ሳይሆን አዲስ ማንነትን የምንላበስበት ጅማሮ ነው። በዚህ ክፍል ምን ግብአቶች እንደሚያስፈልጉን እንመለከታለን። አሁን ወደ ሳይንሳዊና ተፈጥሯዊ እውነት እንግባ። ዛሬ ለምናዘጋጀው መጠጥ ዋናው ሞተር ዝንጅብል ነው። ዝንጅብል ዝም ብሎ ቅመም አይደለም። እሱ የተፈጥሮ ቴርሞጄኒክ ወኪል ነው። ይሄ ማለት ምን ማለት ነው ስንል፣ ዝንጅብል ስንወስድ በሰውነታችን ውስጥ ያለውን የሙቀት መጠን በትንሹ ከፍ ያደርገዋል። ይሄ የሙቀት መጨመር ሰውነታችን የተከማቸውን ስብ እንደ ነዳጅ ተጠቅሞ እንዲያቃጥል ያስገድደዋል። ከዝንጅብል ቀጥሎ የምናገኘው ሎሚን ነው። ሎሚ የቫይታሚን ሲ ማከማቻ ብቻ አይደለም። ሎሚ በውስጡም ፔስቲን የተባለ ፋይበር ይዟል። ይሄ ንጥረ ነገር የረሃብ ስሜትን የመቀነስ እንዲሁም ሆድን የመሙላት ስሜት የመስጠት ትልቅ አስተዋጽኦ አለው። በተጨማሪም ሎሚ የጉበታችንን ስራ ያቀላጥፋል። ጉበታችን ደግሞ የስብ መፍጫ ፋብሪካችን ነው። ፋብሪካው ሲጸዳ ስቡም በቀላሉ ይወገዳል። ቀረፋን ወይም ሲናመንን ደግሞ አንዘንጋ። ቀረፋ የደም ስኳር መጠንን በማመጣጠን ረገድ ወደር የለውም። ብዙዎቻችን ቦርጭ የሚመጣብን የደም ስኳር መጠናችን ስለሚዋዥቅና ሰውነታችን ኢንሱሊን በብዛት ስለሚያመርት ነው። ቀረፋም ያንን ውደት ይሰብረዋል። በእነዚህ 3 ኃያላን ግብአቶች የታጀበው መጠጥ ደግሞ በሆዳችን ውስጥ ላለው ግትር ስብ ትልቅ ጠላት ነው። እስኪ ግብአቶቹን ካየን አሁን ደግሞ ወደ አዘገጃጀቱ እንሂድ። ይህንን መጠጥ ስናዘጋጅ አንዳንድ የጥበብ ስራ ማየት አለብን። ግማሽ ሊትር የሚሆን ንጹህ ውሃ በድስት ውስጥ በማድረግ እሳት ላይ እንጥዳለን። ውሃው ገና መፍላት ሲጀምር በደንብ የታጠበና የተከተፈውን ትኩስ ዝንጅብል እንጨምራለን። እዚህ ጋር አንድ ትልቅ ሚስጥር ልንገራችሁ። ዝንጅብሉን በጣም አታፍሉት። ከ5 እስከ 7 ደቂቃ መፍላቱን እርግጠኛ ሁኑ። በጣም ከፈላ ጠቃሚ የሆኑ ኢንዛይሞችን ሊያጠፋባችሁ ይችላል። ውሃው የዝንጅብሉን ቢጫ ቀለም ሲይዝ እንዲሁም መዓዛው ቤቱን ሲሞላው ከእሳቱ ላይ እናወርደዋለን። ቀጥሎም ቀረፋውን እንጨምራለን። ዱቄት ከሆነ ግማሽ የሻይ ማንኪያ፣ እንጨት ቀረፋ ከሆነ ደግሞ 1 መካከለኛ እንጨት እንጨምራለን። አሁን መጠጡን ከእሳት ላይ አውርደን ትንሽ ለብ እስኪል መጠበቅ ይኖርብናል። ይሄ በጣም ወሳኝ ደረጃ ነው። ለምን ብላችሁ ከጠየቃችሁኝ፣ ምክንያቱም ሎሚውን በፈላ ውሃ ውስጥ ተጨመርነው በውስጡ ያለውን ቫይታሚን ሲ በሙቀት እናጠዋለን። ለብ ሲል ግን ሎሚውን ስንጨምር ህያው ሆኖ ይቆያል። አሁን መጠጡን ለመጠጣት ዝግጁ ነው። የአጠቃቀም ሁኔታውንና የ7 ቀን ፕላናችንን እንመልከት። ይህንን መጠጥ መጠጣት ብቻ ሳይሆን መቼና እንዴት እንደምንጠጣው ውጤቱ ይወስነዋል። አንደኛ የጠዋት ስነ ስርዓት የምንለው ነው። ጠዋት እንደተነሳችሁ ምንም ነገር ወደ አፋችሁ ከመግባቱ በፊት 1 ብርጭቆ ለብ ያለ መጠጥ ጠጡ። ይሄም የሰውነታችሁን ሜታቦሊዝም ይቀሰቅሰዋል። ይሄም ልክ አንድን ሞተር ጠዋት እንደማሞቅ ማለት ነው። ሁለተኛ የምግብ ፍላጎት ቁጥጥር። ከምሳ በፊት ከ20 ደቂቃ በፊት መጠጣት ትችላላችሁ። ይሄ ከመጠን በላይ እንዳትበሉ ይረዳችኋል። ሶስተኛ የማታው ሚስጥር ነው።
ከመተኛታችሁ 1 ሰዓት በፊት መጠጣት። እንቅልፍ በምንተኛበት ጊዜ ሰውነታችን እረፍት ላይ ቢሆንም ይሄ መጠጥ ግን በውስጣችን ስራውን ይቀጥላል። በመጀመሪያ 3 ቀናት ውስጥ የሆድ መነፋት ስሜት ሲቀንስላችሁ ታስተውላላችሁ። የምግብ መፈጨታችሁም ይስተካከላል። በ5ኛው ቀን ቆዳችሁ ላይ ጥራት ማየት ትጀምራላችሁ፣ ምክንያቱም ሎሚው ደማችሁን እያጸዳው ስለሆነ። በ7ኛው ቀን ደግሞ መስታወት ፊት ስትቆሙ ያያችሁትን ለውጥ ለቀጣዩ ሳምንት ትልቅ ጉልበት ይሆናችኋል። ውድ የቢዩቲ ዊዝ ሚጣ ቤተሰቦች፣ ዛሬ ያሳየኋችሁ መጠጥ መነሻ ነው። ከዚህ ጎን ለጎን በቀን ቢያንስ ለ20 ደቂቃ የእግር ጉዞ ማድረግ እንዲሁም በቂ ውሃ መጠጣትና ከምሽቱ 2 ሰዓት በኋላ ምግብ አለመመገብ ውጤቱን ያፋጥነዋል። ያስታውሱ፣ ለውጥ በአንድ ጀንበር አይመጣም፣ ግን በየቀኑ የምናደርገው ትንሽ ጥረት ውስጥ ተአምር ይፈጠራል። ራሳችሁን ውደዱ፣ ለሰውነታችሁም ክብር ስጡ። ጤናማ ስትሆኑ ውበታችሁ ይበልጥ ያበራል። ይሄ ቪዲዮ ጠቃሚ ሆኖ ካገኛችሁት ለወዳጅ ዘመዳችሁ ሼር ማድረግ እንዳትረሱ። የእናንተንም ውጤትና ጥያቄ በኮሜንት መስጫው ላይ በጉጉት እጠብቃለሁ። ሰብስክራይብ ያላደረጋችሁም ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው ቪዲዮ በሌላ ድንቅ መረጃ እስከምንገናኝ ድረስ መልካም ጊዜ